እንጃ ብዙም እንትን አላልኩም። አልጓጓም። ስጦታ አያጓጓም እያልሽኝ እኮ ስለ በቃ የሆነ ተንኮል ነገር እንዳታስብ ማለት እኔ ነኝ። የምር ሲሪየስ ማርያም ስጦታ ነው። ቆንጆ ስጦታ ነው። ቆንጆ ስጦታ ነው። እንደምትወጁ ተስፋ አደርጋለሁ። ማርያም ልፍታው ፍቺው አልኩሽ። ፍቺውና ለቤተሰቦችም አሳያቸው። ፈራሽ ግን በጣም ስለዚህ ነገር ከሆነ በየቆጣች ሰላም የተከበራችሁ ውድና ውድ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ቆያችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውድ ፋሚሊዎቻችን እናንተ በሰጣችሁኝ አስተያየት ወይም ደግሞ በጻፋችሁልኝ ኮመንት መሰረት ማለት ነው ለቃለዬ የሚገርም ስጦታ ገዝቼላታለሁ። ዛሬ ስጦታውን አብረን እንሰጣታለን እና ኮሜንት ጽፋችሁልኛል በጣም ብዙ ሰዎች በቃ እንደዚህ አድርግ እንደዚህ ነው እንደዚህ በቃ ባይዞ በጣም እኔ በጣም አመሰግናለሁ። ማለት ለኔ ያልታየኝን እናንተ ስትነግሩኝ ለኔ በጣም የሚገርም ነገር ነው። ማለት ለኔ ግብአት ነው፣ ለህይወቴ ጥሩ ነገር ነው የሚሆነው እና ኮሜንት ስለጻፋችሁልኝና ጥሩ አስተያየት ስለጻፋችሁልኝ ከልብ አመሰግናለሁ በዛ አጋጣሚ። እና ውድ ቤተሰቦቼ ስጦታውን ዛሬ ከእናንተ ፊት ተሰጣታለሁ። ምንድነው የሚለው ስለ ስጦታው አይነት ወይም ደግሞ ምን አይነት እቃ ነው ለምትሉት ደግሞ ታገሱ፣ እስከ መጨረሻው ሰዓት እጠራታለሁ። ባባጋ ክላስ ውስጥ ነች። ክላስ ውስጥ እየተጫወቱ ነው ባባጋ እና እጠራታለሁ። ስጦታውን መጣ ትቀበለኛለች ማለት ነው። እና ውድ የኔ ፋሚሊዎች በዛ አጋጣሚ ከተመቻችሁ ቪዲዮ ላይክ እና ኮመንት መስጠት፣ አስተያየት መስጠት፣ ሰብስክራይብ ማድረግ እንዳይረሳ። ስለዚህ ለእሷ ስጦታውን አብረን እንሰጣታለን ማለት ነው። አብራችሁን ቆዩ። እጠራታለሁ። አላየችው ገምቱ እናንተ ራሱ ስጦታውን አላየችው። እኔ ራሴ ብቻ ነኝ ገዝቼ አምጥቼ ደብቄው ነው የነበረው። አሁን ቪዲዮ ስሰራ ያወጣሁት ይጨምጥ። ስለዚህ ውድ ቤተሰቦቼ በትዕግስት አብራችሁን ቆዩ ማለት ነው። ስለዚህ እንጠራታለን። ምንድነው የሚለውን ነገር አብረን እናያለን ማለት ነው። ፍቅር ውዴ፣ ኧረ ፍቅር ውዷ፣ ኧረ አንቺ ደግሞ ምንድነው የተኛሽ አስመሰልሽ? አውቆ የተኛ ቀሰቀሱት አይነሳ ያምሻል እንደምታስለፈልፊ ነይ እስኪ ፈልጌሽ ነው ነይ እና የሆነ ስጦታ ገዝቼልሻለሁ። አይ ይዘሽ ነይ ባባን ከፈለግሽ። እየመጣች ነው ቤተሰብ። ያው እንግዲህ ሁሌ ያው እሷ የምታውቀው በፕራንክ ነው። ዛሬ ግን ስጦታ ነው የገዛውላት እና ቃል ናቲ ቁጥር 2 ቻናላችን ሰብስክራይብ ማድረግ እንዳይረሳሽ ቤተሰብ። ሼኪን ያስመሰልሽ እንጂ አቺ ማማ የኔ ቀም አምሮብሻል። አረ ደግሞ አንቺ አይኑ የሚጨፍነው ነገርስ ይላል ሲያዩ ውድ ስጦታ ገዝቼልሻለሁ። ገምቼው በመጀመሪያ ደረጃ የሚያጓጓ ስጦታ ገዝቼልሻለሁ። የሚያጓጓ ስጦታ ገዝቼልሻለሁ። አምጪ ባባ ሊያዝልሽ እኔ ሊያዝልሽ ወይም ደግሞ እንኪ ማይ ኧረ በስመ አብ አማረባት ደግሞ እባክሽ የኔ ቅመም አቺ ማሚ ይህን ስጦታ እዩ እስኪ ገምች። ስጦታው ምን ሊሆን ይችላል? ከውስጥ ምንም የሚንኳኳ ነገር ለቤተሰቦችሽ ማለት ነው። እስኪ የሆነ ቀስ እያልሽ ምንም ውስጡ ምንም ነገር የለም። ካርቶን ነው የምትሰጥ። ካርቶን ብቻ አይደለም ስለ ውስጥ ላይ የሚንኳኳ ነገር የለውም። ስጦታ ነው በቃ። ስጦታ ደግሞ ለትልቅ ትንሽ የለውም። በአቅሜ ነው የገዛሁት ማለት አቅሜን አይቼ ነው የገዛሁት ማለት። የስጦታ ትልቅ የለውም፣ ግን አሁን ባለኝ አቅም የሚሆን ስጦታ ገዝቼልሻለሁ። ለኔ ገዛልኝ። ላንቺ ነው ልብስ ጫማም አይባልም፣ ቀላል ነው። እኔ አላገሩ ስጦታ ማለት እኮ ባጭሩ ማለት ነው ታሽጎ የሚሰጠው ሰውን ለማጓጓት ነው አይደል እንዴ? ስለዚህ ግን የሆነ ነገር ምን ሊሆን ይችላል? አሪፍ ስጦታ ነው፣ ቆንጆ ስጦታ ነው ማለት አንቺ የሚናፍቅሽ የምትፈልጊው ስጦታ ነው። በጣም ደስ የሚል ስጦታ የምሬ ነው። ይሄንን ስጦታ ማለት ምንም አይናፍቀኝም። ተወው ይሄ ስጦታ ማለት ነው። አባዬ ውሃ እያፈሰስክ ነው። ማማ ውሃ እያፈሰስክ ነው እና ልፍተው በቤተሰቦች ፍችላቸው ፍቺውና ስለ ስጦታው ምንነት አስረጃቸው። እነሱም ይዩት። እንጃ ብዙም
አላልኩም። አልጓጓም። ስጦታ አያጓጓም እያልሽኝ እኮ ስለ በቃ የሆነ ተንኮል ነገር እንዳታስብ ማለት እኔ የምር ሲሪየስ ማርያም ስጦታ ነው። ቆንጆ ስጦታ ነው። ቆንጆ ስጦታ ነው። እንደምትወጁ ተስፋ አደርጋለሁ። ማርያም ልፍታው ፍቺው አልኩሽ። ፍቺውና ለቤተሰቦችም አሳያቸው። ፈራሽ ግን በጣም ስለመጥፎ ነገር ከሆነ ብዬሽ እኮ ፈርቼ ነው። ካርቶን ነው። ካርቶን ምንም የሚንከሻከሽ ነገር የለውም። ምን አቀባኝ አምሮብሃል ደግሞ ዛሬ ስማ ደንግጠሽ እንድትጮይ ነው ማድረግሽ። የምትፈሪውን ነገር አድርጊያለሁ ዛሬ። ነው እንዴት ማሸገ አንቺ ደግሞ ስጦታ ወረቀት ስትቀጂ ችግር አለብሽ። እና ምን አልኩሽ? ቀርደል ተደርጎ ነው ስጦታ የሚቀደደው። እና ምን ቀደል በስርዓት ይውጣ እንጂ ደክማችሁበት ሄደ እንዴ ለማሸግ ራሱ አንተ ነው ስማች ያሸጉት። ደርበኛ አንተ እንደ ነገር ስትገዢ ያሽጋሉ ራሳቸው ስራቸው አይደለም። አይ ነው አቃተኩ። እኔ ራሱ ጓጓኩ ስጦታውን ለማየት። ግን እንጃ ጥሩ ነገር ነው ማለት አባ የራስን እንግዲህ እንጫጓየ ምቢት አባ አንተ እኮ ናት አንተ እንዲካየው እንዴት ነው እንዳየ ፍሬ ይሄ ለባባ ነው እንጂ ለኔ ነው እንዴ? ውድ ቤተሰቦቼ በዛ አጋጣሚ ይሄን ስጦታ ለሷ ልሰጥበት ያሰብኩት ዋና ነገር ምንድነው? በጣም ብዙ እህት ወንድሞቼ ማለት ነው ማዘያ ግዛላት በውስጥም በኮሜንት በብዙ ነገር ተነግሮኛል። ስለዚህ ይሄን ነገር ደግሞ ሰርፕራይዝ ላድርጋት ማለት ሁሌም በነጣ አዝላንም ተወጣው ሌላ ማዘያ ያለ ግን አይመችም። ብዙ ምን አልወድም ሱሪ ማለት ሱሪ በምትለብስ ሰዓት ያኛው ማዘያ ስለማይመች ይሄ ማዘያ ግዴታ ነው። ጓደኛዬ ማለት ነው ምርጥ ማዘያ ገዝታ ሰጥታኝ ነበረ። ግን ብዙ ምን ማዘያ አይመቸኝም። ነጠላሻይ ቀለል ይለኛል። ያንን ሳዝልበት ራሱ ይከብደኛል። ይሄ ለራሱ 4500 ብር ብሎኝ ነበረ። ይሄሳ ጠይቂያለሁ። ከዛ ፍላጎት ሚለኝ በነገራችን ላይ ኦሪጂናል እና ፎርጅድ አለ። እኔ አንደኛ 4500 ነው የተባለው። አንደኛ ብሎኝ ነው ገዛው። አንደኛ የሚባለው አለ 4000 ብር 3500 የሚያሉኝ አለ ግን እና በእናንተ ኮሜንት መሰረት ያው ማዚያ ገዝቼላታለሁ። እንግዲህ ደስ እንዳላትና እንደምትወደው ተስፋ አደርጋለሁ። ውድ ቤተሰቦቼ አባዬ ከዚህ በኋላ በፊት ነው የምትታዘለው። እኔ ብዙም ምን እንጃ ለአንተ አሪፍ ነው እንደው አንተ ያዘብበት በጣም ብዙ ፍላጎት የለኝም ነበር። አይባልም ስጦታ ደግሞ አይናቀም። ስጦታ አይናቀም። ልክ ነህ። አመሰግናለሁ። ቴንክ ዩ ና ሳምሽ ና ነው የሚባለው። እንደ ራስሽ እንጂ የምትመጪው ራስሽ የምትመጪው ነኝ እንዴ? አመሰግናለሁ። እንዴት አሰብኩ ጠይቄያለሁ። 4500 ብር ምናምን ብሎኛል። ኦኬ አሪፍ ነው። የምወደው ከለር ነው ደግሞ ይሄን ከለር ይመችሻል? ይሄ ከለር ወዲያው ወንድም ስለሆነ አዎ ማሚ እንዴት እንደሚያየው ባባ ራሱ እግዚአብሔርን ያው ውዶቼ አያችሁ ቅዱስ የኔ ልጅ ዘይውና አሳያችሁ አባዬ ኧረ እንዴት ፍታለች ምን ያልተወጣ ነው ዘይውና ይታይ ኬኳ አያችሁ ኬኳ ሻሻና ስራ ማሚዬ የኔ ወርቅ ተገዝቶልሻል ዛሬ። በዚህ በኋላ በፊት ነው የምትታዘዩሽ። እስካሁን ድረስ በጀርባ ነበረ ብርድ ፊት አሁን በፊት በኩል ጃኬት ለብሳለህ። ይኸው እሺ ባባዬ ያንተ ነው። እሺ ወርቅ ዘይና አሳያችሁ ይሄ ነው። እዚህ ጋር ማስፊያና ማጥቢያ ያለው ይሄ ምንድነው? ወለባችን ላይ የሚሆነው ዘይውና አሳያችሁ። እንዴት ነው ያምራል አያምርም? በዛው መጀመሪያ ልጁን ይዟል ነው አባ እንካ። በነገራችን ላይ ይሄ የፊትም የኋላም የሚሆን ነው። አያችሁት? እሱን በየት ነው የምታስገቢው? መጀመሪያ ይሄን አንተ አድርግ። እዚህ እንትን የለውም እንዴ?
መጀመሪያ ነው መሰለሽ ይሄ ነው የሚታሰበው እዚህ ጋር ያለው ማለት ነው። ይሄ ማስፋትና ማጥበብ ይቻላል። አንቺ በጣም ሴፍ ነው። እግዚአብሔር በጣም ሴፍ ነው። በጣም ከዛ ይሄ በዚህ ውስጥ ባባ በዚህ ነው እንዴ? በውስጥ ነው እንዴ? በዚህ ነው እንዴ? ቢገባ እና ጭራሽ ካንቺ ጋር አይገናኝም ማለት እኮ ይገናኝ። ቆይ እንደዚህ ተሆኖ ነው የማስረው። አንቺ እሱን አስገቢ ራስሽን እንደዚህ ያይሽ መጀመሪያ ና ቅዱስ ይሄንን ፈታው ያስወልሻለሁ። አድጓል እንዴ? አንቺ እግዚአብሔርን አድጓል። ይሄ ነው ይከብደናል። በከፊት እንዲህ ዘናጫል እንዴ? ከዚህ በኋላ አለቀልት። ቅዱሴ ጉድ ነው ጉድ ነው። እስኪ ዙር ወደዚህ ያው እንግዲህ ውድቶች እንደዚህ ነው። ያው ሙቀት ሲሆን ችግር የለውም። ብርድ ከሆነ ይችኛይቱን ይለብሳ ማለት ነው። ግን አድጓን ባባ እግዚአብሔር ትልቅ ሰው ነው አይወድም። ለሰው ነው እንዴ? ለምን የማይሆነው? አንተ ላይ ያምራል። አያችሁ? ስማ ከተላባ ባይ ከበደሻ? አይ አልከበደኝም፣ ግን ብዙም ግን ይሄ ልምዱ ስለሌለኝ መሰለኝ ለኔ ምቾት የለውም። ግን ከፈለክ ነጠላ ትለብሳለህ፣ ከፈለክ ደግሞ ማቀፋውን ታደርግና እንደዚህ የሚታዘበው አያችሁ? አባባ ትልቁ ነው እንዴ? በዚች ውስጥ ግባ እንጂ አባ። እንደዚህ መሆን ነበረበት። ከሆነ ጋር ትቆለፈለኝ በእርግጠኝነት ማለት ነው። እሱ ራሱ አልተመቸውም። እሱ ራሱ ነው። አይ ሚስጥር እኮ እያወራልኝ ነው ጋባኝ ልጅን ማለት ነው። ከዚህ በኋላ በብርድ በምን የለም እንደዛ ታውቀው በብርድ ምናምን ይልቅ አድጎ ትልቅ ሆኗል ማለት እኮ ነው። ትልቅ ሰው ነው በቃ። ግዴታ አሁን ማቀፍ ያስፈልገዋል ማለት እንዳይበርድብኝ። ኮፍያው ሰው ይሄን ይታዘራል። ተዋባ እሱ ራሱ አልተመቸውም። አላወቀውም፣ አልተዋወቁም። ብቻ እንደዚህ ነው። ያው ከኋላም እንደዚህ ታሰረ። ይሄ ረጅም ስለሆነ ነው ለወፍራም ለቀጭንም ሊሆን ይሄና። አዎ ለኔም ላንቺም እንዲሁ። አዎ ቅዱሴ ግን ያው እንግዲህ ይልክ ባባ ይልክ ቺኛይቱ እንደዚህ ምን ትሆናለች? ግን ያው ማቀፊያ ይደረግለታል። ከፈለግን ማቀፊያ ከላይ ይደረጋል። አባዬ እና እንደዚህ ነው። አመሰግናለሁ። ግን በስተርጅና ዲቁና ሲያረጅ ነው እንዲቆማ ዘይር ነው እንዴ? አይ አሁን ግዴታ ስላልተመቻቸ መሆን ስላለበት ነው። አሁን ሁሉን ወደ አፉ የመንፈቅ ልጅ ሁሉን አፉ ወደ አፉ የሚባል አለ። ሁሉን ነገር ወደ አፉ በሚያደርግበት ኧረ ተው ቅዱስ ይተው። እንደዚህ ነው። ለማንኛውም እና በቃ ይመቻችሁ። ቁጭ በይ እስኪ ስትቀመጪ ይዝሻል። ታክሲ ላይ ምናምን ይመቻል። እየተጫወተ ነው የሚሄደው።
ነጣላብሽ ነው የሚደው በቃ ያበደ ነው ባይዘይ በስመ አብ። እስኪ ቆይ ደግሞ እኔ እሞክረዋለሁ። ማማ ልጅ ራሱ ወይ ይደው ይሆናል